ሰው ጋር ተጋጭቼ የመጣው እውነት ጎጃም ትቢን አሳድጋለሁ ብዬ ነው እንጂ ማስተካከል ነው የራስ ጉዳይ። አንቺ እዚያስ ስንት ነገር እንሰራለን ብሎ የነገረኝ ሌላ እዚህ መጣችሁ የምትሰሩት ስራ ግን ሌላ ነው። ሁላችንም ስራ ተረጋገጡ። እኛ የምንፈተው ማርያም ነጩን ትልቁን ፎጣ እንትን ኮቱን ታመጪ ነው። ይሄ የሚቀዳዳ ነው። ያው ራሱን ስሪን ይላል በባዶ እግሬ ፎቶ ሳይመጣ ነው ወሬ ነው እንደማለት ነው። ላፎጣውን ተጋረዱ አያክ የነ እግራ ቆለጥ የለኝም ማለት አንተ ጋር ወጥቶ ነው ያልከው ነው አንተኛ ተፈራናለህ ማስከበር እኮ ነው አይደለም አንድ ቆለጥ ነኝ እና አንድ ታይም ሆነ ግማሽ ምን ይምዛው ራረቡ ማተልኝ አመጣው አንተው ተንሰሎ ነይ ሸቢል በስ ማረኝ ተሱ ታዲዳስ ይላል አይ ምን ይጎለኛል መስሎት ያባንት ነው ይመጣ ምን ይመጣም ነበር ቆይየው አላያቸው ቅጣቸውን ያጣሉ ልበስ ተንተሎ አንቺ ይጀብራል ማረኝ የሚለከቱሽ ነና ተውነት ቅጥያታችሁ ነው። አሁን የምትሰሩት ስራ ጥሩ ይመጣል። አይማ ተጥሩን ምናኔ የማድበታለኝ እናት ቁጥራጅ አይደለም ቁምጣን ልበሳት ያኛው ልልበስ አሬና ልብሱ ምን ይልካ አተስቲክራ ተመጥሟል ልክኩ ስማ ራሱ የታመመሰው መሰለኝ ብር ላይ አርገ ለብሰህ ብዙ ሰው የሚመታል ዛሬ ራንሳው ልብሱን ማማን አንተንም ብለህ ሰው ተመታ ነው ሰው ይሰራ ነው ባባው አንቺ ካስተር የሚመርጡ አለብሰው እንደውም ያመጣሽውን ካስት ንገሪ ያመጣሽውን ካስት ነው ይገልጠው እንደምንሱ ልበስ አንተ ጀማል ወረ መደረም ካስት ንገሪ እንጂ ምን ተጠርቀኝ ና ከለሰሽ ማዘን ኩዳልኩት ዛሬ ወይ የመጣው ማረም እንደበሰሽ ነው አይደለም አንተ እኮ መንጫጫት አይደለም አንተ ለተነስራት ነገር ወጣው ማለት አይደለም ቢቀረጥ አፈር ብለውንም ቢቀረጥ አይቀረጥ አይደለም ያመጣችሁትን ካሳን ነግሩን እኮ ነው እኛ የምንለብስ እና መጀመሪያ ኳልባስ ነው የሚቀድም ይችላል አደቅልኝ አንተ ሽማግሌ ነው ልጅ ማን ያንተ ምን ይሆናል ሲል ስማ ያንተ ምን ይሆን በለው ወይ ፎጣው ያስፈልጋል ከታች ካልሲ ባለ ወላለው ዶሮ መሰልክ ማርያም ግን ትብስቲን ያስተረሳችሁ ስማ ምን አመናችሁ ግን ያይጃኒ ማርያም አንተ ነው ይቀየርበት እንቶ ካላችሁን ነው ያለ ነገር አይመስልም ይሄ ነው ዱላ ወሬሽ ነው ያኛው እኮ ተመለሰው ያኛው ተመለሰው በረባሱ ይታል አንተ አሁን መቼ አለብስም ለምን ካስኩ ምጅምር ማን ነግሩ ታለው እኔ እኮ አላወቁትም ምን ነው ዋና መጀመሪያ ኳልባስ ነው የሚቀርምኛ አይደል እንዴ የድርሰቱ ባለቤት መጀመሪያ ልበስ ከዛ በኋላ ከስት ይላል እንዴ አይደለም አንተ ያመጣው አለ እኔን አንተን አላናገርኩም እሱ ነው ያለ ልበስ አንተ ግን በስራ ላይ ገዝ መቀል ይዞ
ማታውን እንችላለን ዋሳው እንደዚህ ስታስ መጀመሪያ ልበሳለ ያልከውን መልበስ ነው ከኛ ጋር ተጨቃጨቅ ምንድነው ወይ ምን አለ ምን አለ ለምን አትለብስም አንተው ምን ካስተነሽ ምን ያውቀው ነው ልብስ የቀየረ ቀልድን የመሰለ ስለሆነ ማማት ለብሰህና ካስተን ማተከታተል ነው የምር እኛ ድርሰቱን አይደለም እናንተ ካስማት ነው ጉስና መጀመሪያ ማይቀየሩ እንደሱም መሸሩ ተነጋግረን ምን ነው መጀመሪያ ለብሰ ተለብሰ የሚነጋገር እኮ እነሱ ከቀየሩ አይደለም ምን እኔ ያን ችግር የፈጠርኩት እኔ እኮ ነው አንተም ሁላ ምንድን ነው እና ለበሳት ምንድን ነው አለብሰላችሁ ነው ስለዚህ ሱካስሪ ነገር ካለ ንገሩታ አንተ ሻውና አሁን አንቺ እንደዚህ እንደዚህ ማሽላ ጌጣሉ የዚህ እንትን ምልኮ ስራ ብዬ ነው አይደል አኒ እኮ ብዙ ስራ ተጨመጠች እዚህ እንትን ምን ይሄን እንደሰቆጥሩ ነግረም ብሎ ለተሰጠኝ ወጣለው ስራ አይደል ስራ ተወለ ስራ እኛ ስራ አይደል ሁሉም ስራ ነው አይደል እሱ ስራ ብሎ ነው የመጣ ማንም እኮ ስራ ፈቶ ነው ሁሉም ስራ ነው ስራውን እየተወሩ እየመጣው ግን አንተ ለኛ ስለፈችን ሐሳብ ማን ይደጋግፍ ለምን ያደርጋችሁ ነው መድኃኒዓለም አፍንጫሽን አፍንጫ ነው ምን አንተ አንተ ሌላ ቤተሰብ ተጋጭቼ መጥቼ አንተ እዚህ አይደለም አሁን እሺ አንተ ያመጣው ካስተሆነ ንገረኝ ልቀይር ከዚያው አንተ ምን እኔ እንድልፈልግ አልፈልግም ጀመር አንድ ነገር ይገር ብዙ ቀን እየተጠበቅኩ ነው አንተ ያመጣው ምንም በመጣው ትሰራለህ በቃ ምን አገባ አንተ ቀይ ከተባልከን ምን ሰው ልቀን ነው ምን ሆነ ነው አይደለም እኔ እኮ እዚህ ላይ ምጅምር ስታመጣ አንተ አትብላይ እዚህ አንቺ ቀይርሽ አንተ ኮንሰራለን ብዬ ነው ጧት ላይ ማሽላ ዘርነት እየተባልኩኝ እንዴ ብዬ መጣሁ ኋላ ወደ እሷ ፍርድ አይደለም ያው ለሱን ያመጣሁት እውነት መስሎኝ ነበር እንደዛ አንተ ቢለ ገብተህ ትሰራለህ ብዬ አመጣሁት እኔ አይደለም ሁሉ ነገር አመጣሁት ጨረስ ተነጋገር ይሄ ላይ ሲገባ ምንም ነገር አያውቅም ነበር አሁን የካስቱን ሁለመናው እንነግረዋለን ተነገርነው በኋላ ይሄ ልብስ ነው የሚገባ ብለን አረም እንቀይር ዛሬ እኔ ይሄን ዝም ስለለበስኩት ነው እኔ ለምደነበት በድርሰት ጉዳት ሆነ በድርሰት ጉዳት ሆነ ሲጀምር አንተና እኔ ለኔ ለምሳሌ ተውማ ብዙ ነገር እንዳታስወረኝ ማለት ብዙ ነገር አንተ ብታሮ በቃ እኔ ነገር አንተ መጀመሪያ ማስቀየር ነው ቤተሰብ ጋር ተጋጭቼ የመጣው እውነት ጎጃም ትቢን አሳድጋለሁ ብዬ ነው እንጂ ማስተራከው ነው የራስ ጉዳይ አንቺ እንሰራለን ብሎ የነገረኝ ሌላ እዚህ መጣችሁ የምትሰሩት ስራ ግን ሌላ ነው ሁላችንም ስራ ተረጋገቁ እኛ የምንፈተው ማርያም ተረጋገቁ ነገር እኮ ነው አንተ ምን ይሰራል እና ምንድን ነው ጊዜ እኔ እኮ ጊዜ ላቃጣ አሁን እንሰራለን መስሎኝ ነኝ በጉልበት ተፈልክ ሌላ ቦታ እንነጋገራለን እዚህ ላይ ያለ እንነጋገር ምን አለ ሰው ሳይ ማለት ነው ሰው ሳይ አንድ ወር ሊገርዝ ምን ሰው ሳይ ማለት ነው ግን ዛሬ ወርደዚህ መቀመጥህ ናት ይኸውልህ ጎጃም ጀራዊ ስንሰራ የምትሰራውን ስራ ታውቀዋለህ አንተ በራስህ እና እኔ የምሰራ ምንድን ነው የሚሰጠውን ካስ እየቀየርክ አንተ የገባ ስትቆነጥጥ ምን ስትል ዝም ብያለሁ ነበር እኔ በራሴ የሚሰማኝ ስሜት አለ እኔ ያን ድርክ መስሎኝ የተበሰለ ስማ ማርያም ረገረገረ ግን ይላል ካሜራ የት ነው የራሱ ነገር እኛ ለነፍስ ነው የት ሄደ ይህ ነው አላይ ማርያም ሰራ ተማክራችሁ የመጣችሁት እኔማ አረጋግጥ ሁለት ሰው ነው አላይ ቢሮ ድረስ ነበር ለምን ማርያም ለምን ይኸውላችሁ መጀመሪያ አይተኛል ተቀርብ ነገር ሊመጣ ይችላል ቆይ
ምን አለ ብዬ እኮ አይደለም የመጣው ስራና ስራና አክብሬ ነበር። ቢሆን ምስሉ ነው ያጨቃጨቁ ነበር አይደለም። ግብር ያልገባ ነገር አለ። ምንድን ነው ያልገባኝ? እናንተ በቃ ታውን በፊት ስለሰራችሁ ነገር ምስል እንደዚህ ሰዎች ባካችሁ ተረጋጉ። ተረጋጉና እናውራበት። ለምን እንደዚህ የሚያጨቃጭቃችሁ? አንተ እሱን መምከር ባለብህ ሳለ ለምን እንደዚህ ሞኝ እንደዚህ ይሁን ያለው ምክር ችግር አይደለም ለትቀይር ከተለው ልጃቸው ያገባሽ ሲጀመር መጀመሪያም አላጅም ወደ እሱ እየወገነ የሚሰጠውን ካስ እየቀየረ እየሰጠሱኝ አንቺና እኔ የሚያረግሽ ሊሾ የሚለው ካስታውን ሊሾ የሚለው ጎጃም ቲቪ ላይ ያለው ድራማ ያን ድራማ ስራ አይመለከተኝም። ገደል ግቡ መብራን አንቺ ያለው ግድ ያለው እኔ ዛሬ አልሰራም ብትሰጡኝም ራሱ የመስራት ሙሉ የለኝም። መስራት ስራ ይመጣል። ስማ ይንገር እነጋገር ካላችሁ እነጋገር ዛሬ እኔም ቢመጣ ካስ የፈለገው ቢሰጥ መላበስ አልችልም። ሲጀመር የልብስ መነሻውን እንጂ መጀመሪያ ልባችሁ ስላለ አጥፍተናል። በማይሆን ነገር አንተ መናገር የለብንም ነበር። እሱን አዲሽን የመጣው ልጅ እንደዚህ ማደናበር የለብንም ነበር። ግን በቃ ከዚህ በኋላ አንድ ቀን ተሰብስበን እንነጋገርና አብረን እንሰራለን። ይሄ እኮ ቀላል ነገር እንተዋለን። አይደለም ስንት ቀን ነው እኔ ስብሰባ ብለን ቀርበን እሱ እየቀረ ዝም የምችለው እኮ እኔ ጠብ እንደዚህ እንደሚመጣ ስለማውቅ ነው ሸፍኘው ጉዱን ያዝኩት። ግን ራሱ ሲያመጣ አይደለም የምር አይደለም ያን ስራ በጥላጭ ሆኖ ነው ማለት ነው። ጥበብ ፍቅር አለ ይገድ ሰራ ነው ማርያም ነው አንተ እኮ ቀይረህ እንስራ ነው ያልከው ነገር አለ። የሻሻቸው እንደዚህ ካሜራማኑ ምጣ እንነጋገር ከተባለ ተሰብስበን በስነ ስርዓት እንደ ጥፋት እንነጋገር ከተባለ እንነጋገር የሚስተካከለው ጉርታለው ማለት ነው። እሱ በውይይት የሚፈታ ነገር የሚስተካከለው ነገር ይሄች ለምንድን ነው እንደዚህ የምትለው? ይሄ እኮ በመነጋገር ይሄን እኮ ማድረግ ያለብን እኛ ነበር። አንተና እኛ ነበርን። ከኛ በፊት ከኛ በኋላ እኮ ነው እሱ ይመጣ እኛ ያፈረስነው ማን ይገነባል? እኔ ማላውቀው ባህሪ ካለ ምከሩ። በቃ እኔ ታውን በፊት እኔ የሱን ባህሪ ማላውቀው ሰው ምከሩ። በቃ መነጋገር የሚፈታ ነገር ስለሆነ እንጂ ማትጨነቁ ማራኒ እግዚአብሔር ያለው ነው እንትን ምን አንተ እያንዳንዳችሁ እኔ ምን መሰላችሁ እኔ ስለሆነ ወይ በተፈጥሯችሁ አመሰግናለሁ። ስተው እንዳለኝ ነገር ስለዚህ እና ተከለለ ምን አለ ባላ ይጠጣታል ተውም ማለት ምን አለ ይጠጣታል ይጠጣታል ሁሉ ነገር እኮ በሳፋ ይሆናል። ወይ ቤተሰቦችን እንደዚህ ልናደርግ ነው ያለበት ግርማ እንኳን ምን አለ ተናግራለሁ ይዘበያንሽ ይኮ ቤተሰቦችን ስሪያን ጥየዚ እንትንም ልኮ እናንተንም እኔንም ሁላችን ተጋግዘን እናደርጋለን በሚለው ነገር በጣም ዲዛሬው ነገር በልስናበት ማለት ምን እኮ ያ ነበር ምንድነው እያደረክ ያለው? ለምን እንደዚህ የምትሆነው? ጭራሽ ሰው ምን አይደለም ይሄ መጀመሪያ የሚሰራው ስራ ታውቁታላችሁ። እኔ የምሰጠውን ካስት እየቀየረ የሱም የሚሰጠው አላይስ ወንት ትክክል ነው የሚሰራ የኔ ሰጠኝ እኔን አንቺ የሚያሰራውን ካስት ለሷ እየሰጠው ምን ለማለት ፈልገው? ይሄ ነገር እኮ እና በምክር ነው የምናስተካክለው። ይቺ ምን አስበህ ነው እንደዚህ በየቀረው ብትናይልም ለምን ብትንማይል ለምን ነው ብትንማይል ማለት ምን ማለት ነው? ወይ ዛሬ እሺ ወዴት ነው የምትሄዱት? እኔ አንድ ሰው እንትን እኛ ከመጣን ኧረ ባይሆን